ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ባላችሁበት ይብዛልኝ። ዛሬ የምንሰራው የሳምቡሳ ስጋ አጠባበስ ነው። ሳምቡሳ ስጋ እንግዲህ ድስት ላይ ጥደናል። ስጋውን እዚህ ጋር ሽንኩርት አሳይቻችኋለሁ። አረንጓዴ ሽንኩርት አለ። በደንብ ደቀቅ አድርገን ከትፈዋለን። ስጋችንን በደንብ አድርገን ጥብስ አድርገን ውሃው ምጥጥ እስከሚል ድረስ እንጠብሰውና ሽንኩርታችን ምናምናችን ጨምረን በደንብ አድርገን አሁንም እናቁላላለን። እየጠበስን ከስጋውና ከሽንኩርቱ ጋር በደንብ አድርገን እናቁላለዋለን ማለት ነው። እንደዚህ እያቁላላን እንሄዳለን። እስቲሙ ብዙ እያሳየኝ አይደለም፣ የብረት ድስቱ አጠባበስ ማለት ነው። የስጋውን ኤኒዌይ እሞክራለሁኝ። እንዴት አድርጌ እዚህ ጋር ኩዝባራ አለኝ። በግዶናስ የምትፈልጉ ሸበጥ የምትፈልጉ ናና የምትፈልጉ መጨመር ትችላላችሁ። እኔ ለጊዜ ኩዝባራና በግዶናስ ነው መጨመረው። እዚህ ጋር በኋራት አለኝ። በኋራቶቹ ጨው አለኝ፣ ብላክ ፔፐር አለኝ፣ ነጭ ሽንኩርት ዱቄት አለ፣ ኮሪያንደር አለ፣ ከሙን አለኝ። እዚህ ጋር ደግሞ ኮረሪማ አለኝ የተፈጨ፣ ብርቱካን ልጫ ጨምሬበታለሁ ዱቄቱ ማለት ነው። እንደዚህ አድርጌ ቆንጆ ጣዕምና ጠረን እንዲኖረው አርጌ ቀመማቸውና በደንብ አርጌ ከጠምትን ካልኩ በኋላ እሳቱን እዚህ ጋር ማጥፋት አለብኝ። ኦሬዲ በደንብ አርጎ በስሏል፣ ተጠብሷል። እንዳያችሁት ይታያችኋል። ብረት ድስቱ ራሱ የዘቤ ነው። እዚህ ጋር ኩዝባራና ቃሪያ ድቅቅ አርጌ ከትፍ ያለው በግዶናስ ከማለት ነው ጨምርበታለሁ። እሳቱን አጥፍተናል። እንደዚህ አርገን በደንብ አርገን እናቁላለዋለን፣ እናዋህደዋለን። አዋህደን እንተዋለን ማለት ነው። ከዛ በደቃችን እንገለብጠውና እንጠቀልላለን። ስንጠቀልል እንግዲህ አጠቃለላችን ትሪያንግል መምጣት ነው ያለበት። ትሪያንግልን ለማምጣት እዚህ ጋር እንዳያችሁት አስተጣጥፍ ይላል። እዚህ ጋር ስንጠቀልለው ትሪያንግላችንን ጠብቀን አያያዛችንን አሳምረን እጥፍ ስናደርገው የመጀመሪያው ዋናው ስራችን መጀመሪያ ላይ ስለሆነ አስተጣጠፋችንን በደንብ አድርገን እንየውና ይሄን አይተም በዚህ አይነት መንገድ ካጠፍ ነው ትሪያንግላችንን የማይጠብቅበት መንገድ የለም። እንደዚህ አድርገን ስጋውን ጫን እንለውና ትሪያንግላችንን እንዲመጣልን አፉን በደንብ አድርገን ጫን አድርገን እንዘጋዋለን። እዚህ ጋር አስተጣጠፋችንን አይታችኋል። በቅርጹ ልክ ነው የመጣው። ክንፏን ደግሞ ያሳየዋችሁን እንደዚህ ቀባ እናደርጋለን። ዱቄትና ውሃ እናቀላቅልና በወፍራም እንደዚህ አድርገን እንለጥፈዋለን ማለት ነው። ትሪያንግላችንን ቅርጽ ይይዝልናል። እንደገና በደንብ አድርጎ ይይዛል ማለት ነው። ስለዚህ በእንደዚህ አይነት መንገድ እየጠቀለን እንሄዳለን። እንዳሳያችሁ አሁንም ትሪያንግሏን ለማምጣት እቺን አስተጣጥፍ አንርሳ። እሷን ከያዝን በኋላ እንደዚህ አድርገን በዚህኛው እጥፍ እናደርገዋለን ማለት ነው። እንደዚህ አድርገን እጥፍ ስናደርግ አሁንም ምንም አይነት እንትን አይመጣም ማለት ነው። እንደዚህ አድርገን አንድ ማንኪያ ሾርባ ማንኪያ የምንፈልጋቸው ምስርም ሆነ ቺዝም ሆነ የስጋ ውህድም ሆነ እንደዚህ አድርገን እናስገባዋለን። አሁንም ጫና አድርገን ሳብ እናደርገውና ጠበቅ አድርገን እንደዚህ አድርገን ስር እናደርገዋለን ማለት ነው። ትሪያንግላችንን በደንብ እንዲጠብቅልን ሶስት ማዕዘናችንን እንዲጠብቅልን አስተጣጠፋችን ከመጀመሪያው ነው። ስለዚህ የመጀመሪያውን አስተጣጠፍ እንዳትሳሳቱ በቻላችሁት አቅም ሞክሩ እና ይሄንን ክንፉን ደግሞ በደንብ አድርጋችሁ ቀቡት። በደንብ አድርጎ እንዲይዝላችሁና እንዳይላቀቅ ማለት ነው ስትጠብሱት። ይሄን ደግሞ ወደ ውስጥ አድርጋችሁ እንድቀብታችሁ ወደ ውስጥ ጫን አድርጋችሁ ገባ ታደርጉታላችሁ። እንደዚህ አድርገን ትሪያንግላችንን እየጠበብን እናጥፈዋለን ማለት ነው። እንዳያችሁት ትሪያንግሉን የሚጠብቅልን የመጀመሪያው አስተጣጠፍ ስለሆነ እንደዚህ አድርጌ አጥፈዋለሁ። አንዴ ትሪያንግሉን ካመጣሁት በኋላ ላይ አልቸገርም ማለት ነው። ሁለተኛ አስተጣጠፉን እንደዚህ ሾርባ ማንኪያ ስጋችንን የጠበስነውን እየጨመር እናሽገዋለን። ገፋ አድርጉት እናንተ እና ሳባ አድርጉት ወደ ውስጥ ላላብሎባችሁ ከሆነ። ከዛ እንደዚህ አድርጋችሁ በዛው በትሪያንግላችን አስተጣጠፋችን እንዳማራበት እንዲቀጥል ቀባ አድርገን እንዳያችሁት በእንደዚህ እንጨርሳለን። እንደዚህ አድርጋችሁ አስገቡት ወደ ውስጥ። ጫን አድርጉት። ገፋ እያደረጋችሁ አጠቃለሉ። ያው እንዲቀላችሁ ብዬ ነው ቀስ በቀስ እያሳየኋችሁ ያለሁት። እኔ ኦሬዲ ጨርሻለሁ ጠቅዬ እና ይሄንን ላሳያችሁ። ከዛ እንደዚህ አድርገን በደንብ አድርገን እናጥፋለን። አሁንም
እያልን እንቀጥላለን ማለት ነው። ገና ጀማሪ ለሆናችሁ ወይም ደግሞ ብዙ ጊዜ ሞክራችሁ እምቢ ላላችሁ የሳምቡሳ አስተጣጠብ በጣም ቀላል ነው። በደንብ አትኮረንና ደግመን ከደጋግመን ካጠፍ ነው ይቀልናል ለመስራት። እንደዚህ አድርጋችሁ ቀቡት። እንደዚህ መቀባታችሁ ያው ግዴታ ስለሆነ ሊጧ ክንፏን እንግዲህ ማሳጠርም ትችላላችሁ። በትንሽዬ ቀባ አድርጋችሁ የምትለጥፉት ነገር ማድረግም ትችላላችሁ። እኔ ሙሉ ለሙሉ የቀባሁት የመጀመሪያው ክንፉን በደንብ አድርጎ እንዲይዝልኝ ነው። ስለዚህ እናንተ እንደምትፈልጉት አድርጋችሁ በዋናው ምንድነው አስተጣጥፎ እንዲመጣላችሁ ነው። ቂጣው ላይ እንደነገርኳችሁ በተለይ ጊዜ ካላችሁ ደግሞ ጋግራችሁ ተላጃ ሳታስገቡ ወይም ፍሬዘር ሳታስገቡ ወዲያው ብትጠቀልሉት በጣም ነው የሚያምረው። አልሆነም ችግር የለውም። ፍሬዘርን ማስገባችሁ በፌስታል ጠቅለል አድርጋችሁ ታስገቡትና የምትፈልጉበት ሰዓት ሲደርስ ቀኑ ሲደርስ አውጥታችሁ አስቀድማችሁ አውጥታችሁ መጠቅለል ትችላላችሁ። በጣም ቆንጆ ቂጣ ነው እንዳያችሁት። እኔ ትናንት ነበር የጠቀለልኩት፣ ዛሬ ደግሞ የጋገርኩት፣ ዛሬ ደግሞ ጠቀለልኩት። ስለዚህ ምንም አልሆነብኝም። እንዳያችሁት ፍሬሽ ነው፣ ሶፍት ነው። ቤት የተጋገረ ሲሆን ሞር ደግሞ እንትን ይላል። እናንተ ማሳሳቶች ከቻላችሁ ከዚህ የበለጠ አሳስታችሁ መጋገር ትችላላችሁ። ለእኔ ቆንጆ ነው ብዬ ነው የማስበው። ስለዚህ እኔ እንደዚህ እያረኩ እየጠቀለልኩ ነው። እናንተም እንግዲህ የቻላችሁትን ሞክሩ። ጠቅሞናል የምትሉ በርሺ ኮመንት ላይ አትርሱኝ። ያው ሰብስክራይብ እና አይዞሽ በርሺ ማለታችሁን እየቀጠላችሁ የእናንተ ብረንትን ማበረታታት ለእኔ ትልቅ ነገር ስለሆነ ስለዚህ እንደዚህ እያረኩ ቀጥላለሁ። እኔ እዚህ ጋር ሳምቡሳውን እስኪ ለሙከራ ያክል ለማሳየት ያክል እየጠበስኩ ነው። እያያችሁ ነው። ከለሩም ያምራል። ክራንቺ ነገር ነው። በደንብ አድርገን ጎልደን ከለር ሲመጣልን እናወጣዋለን ማለት ነው። እዚህ ነው በደንብ አስተን ለሳምፕል ያክል ለመቅመስ ነው። ያው እናንተን እያሳየን በምክንያት እኛም ረመዳን እናሽትት እያልን ነው። እየተዘጋጀ ስለሆነ ጠብሰን እያወጣን ነው። እንደዚህ አይነት ከለር ሲደርስላችሁ አውጡት። ኦሬዲ ስጋውም የበሰለ ነው። ቂጣውም ግማሽ አበሳሰል በስሏል። ብዙ እንትን ማለት የለበትም። እንደዚህ ከለሩ የሳምቡሳ እንደዚህ ሲሆን በጣም ነው የሚያምረው። የሚያምር ከለር ሆኗል። ስለዚህ እንደዚህ አድርገን በዘይታችን ጠብሰን አያችሁት። ሳምቡሳው በደንብ አድርጋችሁ ከጠቀለላችሁ የሚወጣ ስጋ ነገር ወይም ቺዚ ነገር ምናምን ነገር አታዩም። ዘይቱ ንጹህ እንደጣድኩት ነው። እንደዚህ አድርገን አጠቃለላችንን ካሳመርን የሚወጣ ስጋ ነገር አይኖርም፣ አይፈርስም። ቆንጆ አበሳሰል ሆኖ ይወጣላችኋል። ስለዚህ ይሄውና የሚያምር ሳምቡሳ ሰርተናል። አሁን ወደ ሰርቪንግ ቴብላችን ስናደርገው ሳምቡሳችንን የጠበስነውን ስናየው እንግዲህ እንዴት ነው? ክራንች ነው። አያችሁ ስብር ስብር ነው የሚለው እንደ መቆርጠም ቆርጥ። እኔ ሳምቡሳ ደስ የሚለኝ እንደዚህ ነካ ስታደርጉት ክሪስፒ ነገር ሲሆን በጣም ነው ደስ ብሎኝ የምሰራው። አጠቃለላችን እንዳያችሁት ይሄን ይመስል ነበረ። ስለዚህ እንደዚህ አድርገን እንጠቀልላለን ማለት ነው። እንዳያችሁት ጨርሻለሁ። እዚህ ጋር የተረፉኝን ስጋዎች አሉ። እነሱን ደግሞ በሌላኛው ቂጣ አጠቀልላለሁ። ይሄን እንዳያችሁት ለፍሬዘር እንደዚህ አድርጌ ያዘጋጃለሁ፣ በቦክስ አድርጌ ማለት ነው። እናንተም እንደዚህ አድርጋችሁ አዘጋጅታችሁ የምትጠቀሙ ያርገን። ሬዲ ሆናችሁ ረመዳን ተጠብቁት። መልካም ከዚህ ሁኑ።